ሶላር ቪሌጅ ኢትዮጵያና ኦክስፋም ኢትዮጵያ በጋራ ሆነው የግሉን ዘርፍ በማስተባበር አነስተኛ የመሬት ይዞታ ላላቸው አርሶ አደሮች ድጋፍ ለማድረግ እየሰሩ መሆኑን ገለጹ። ሶላር ቪሌጅ ኢትዮጵያና ኦክስፋም ኢትዮጵያ በጋራ በመተባበር ዛሬ ሰኔ 11 ቀን 2018 ዓ.ም ባካሄዱት አውደ ጥናት የግሉን ዘርፍ በማስተባበር አነስተኛ የመሬት ይዞታ ላላቸው አርሶ አደሮች ድጋፍ ለማድረግ እየሰሩ መሆኑን ገልጸዋል። የሶላር ቪሌጅ ኢትዮጵያ መስራችና ስራ አስኪያጅ ለቤዛ አለሙ በወቅቱ እንደገለጹት ከንጹህ ኢነርጂና ከዘላቂ ግብርና ትስስር ጋር የተያያዙ አዳዲስ የአየር ንብረት ዘመናዊ መፍትሄዎችን የሚያሳይ እንዲሁም ሁሉን አቀፍ ልማት የሚያበረታታ አውደ ጥናት ተካሂዷል ብለዋል። በስልታዊ አጋርነት ለዘላቂ እድገት በሚል መሪ ቃል በተዘጋጀው አውደ ጥናት ላይ የአየር ንብረት ዘመናዊ ቴክኖሎጂዎች ግብርናውን እንዴት እየለወጡ እንደሚገኙ የመቋቋም አቅምን እንደሚያሳድጉ እና በተለይም ለሴቶችና ወጣቶች ኢኮኖሚ እድሎችን ለመፍጠር ያለመ መሆኑም ተገልጿል። ሶላር ቪሌጅ ኢትዮጵያ በከተማ ግብርና ዙሪያ ባዮጋዝን በዘመናዊ መልኩ መጠቀም እንዲሁም የአካባቢ ብክለትን የሚከላከሉ የሶላር ቴክኖሎጂዎችን አነስተኛ የመሬት ይዞታ ላላቸው አርሶ አደሮች እየደረሰ እንደሚገኝ ስራ አስኪያጁ ገልጸዋል። ዛሬ ስብሰባው ምንድነው? ፒ4 የሚባል ግራንት ፓርትነርስ ፎር ግሮዝ የሚባል ኢትዮጵያስ አንድ ሶስት ሀገሮች እርዳታ የሚያደርጉበት ግራንት ነበረን። ይህንን ግራንት ከኦክስፋም ግሬት ብሪትን ኢትዮጵያ ኦፊስ ጋር ሆነን አብረን ለሁለት ዓመት መሬት ላይ ስናውል ነበር። ይህንን በጥሩ ሁኔታ በከፍተኛ አፈጻጸም መሬት ላይ ለማውረድ ሞክረናል። እግዚአብሔር ይመስገን። ዋናው ዓላማችን ምንድነው? እኛ ባለ ሪሶርስ አጭር ነው የሀገራችን ውስጥ፣ ግን ያለችው ሪሶርስ ከውጭ የምናገኛት ሪሶርስ በትክክል መሬት ላይ ወርዳ ገበሬውን ህይወት ኢምፓክት እንድታረግ ስለምናምን እነዚህ ሰዎች ሰጡን ገንዘብ በትክክል መሬት ላይ አውርደን ብዙ ገበሬዎች 14 የአነስተኛና ጥቃቅን ማህበራት የተለያዩ ሴቶች ወጣቶች ያሉበት ቶታሊ በሚሰሩት ስራ የበለጠ እውቀት እንዲያገኙ የበለጠ ምርታማ እንዲሆኑ የምንችለውን ድጋፍ አድርገናል። ሶላር ፓምፖችን በመከፋፈል ገበሬዎቹ ኑሯቸው እንዲለወጥ ብዙ ኤፈርት አድርገናል። ይሄንን ሴሌብሬት ለማድረግና ይሄንን ፓርትነርሺፕ ከሌሎቹም ጋር ይሄ ፓርትነርሺፕ ምን ያህል ውጤታማ እንደሆነ በማሳየት ሌሎችም አብረው እንዲሰሩ የመንግስት አካላት፣ ኤንጂኦዎች፣ የፋይናንሻል ኢንስቲትዩሽኖች በተለይ ገንዘብ ብድር በመስጠት እንዲተባበሩና አብረን ተያይዘን እነዚህን ገበሬዎች እንድንደርሳቸው ይሄንን ለማድረግ ይሄንን መልዕክት ለማስተላለፍ ነው ዛሬ ይሄንን ወርክሾፕ የጀመርነው። እርግጠኛ ነኝ ውጤታማ ይሆናል። ካልተባበርን እጅ ለእጅ ካልተያያዝን የገበሬዎችን ህይወት መቀየር አንችልም። ስለዚህ ለዚህ ወሳኝ የሆነ የህይወት ጉዳይ ሁላችን እንድንተባበር አደራላለሁ። በጣም ጥሩ ፕሮግራም ነው ያለን። በጣም ብዙ የስራ ኃላፊዎች ተገኝተውልናል። የምመለከታቸው የክልሉ የግብርና ቢሮ ኃላፊዎች ዋና ቢሮዎች እዚህ ተገኝተዋል። ከነሱ ጋር እጅ ተያይዘን ይህን ስራ እንመታለን። በአውደ ጥናቱ ላይ የፓናል ውይይቶች፣ የመፍትሄ አመላካች ገለጻዎችና ተግዳሮቶች ላይ ማሰላሰልን የሚያጎለብቱ እንዲሁም የአየር ንብረት ዘመናዊ ግብርናን ለማሳደግ የሚያጠናክሩ ጠቃሚ ግንዛቤዎችን መነሳታቸውን ሶላር ቪሌጅ ኢትዮጵያ መስራችና ስራ አስኪያጅ ለቤዛ አለሙ ጠቁመዋል። ስትከታተሉት የነበረው የዕለተ ሐሙስ ሰኔ 11 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት